አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ሙስሊም ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ ሩዝ እንሰራለን። እንዴት እንደምንሰራ ማሳያችሁ ይሆናል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደርጋችሁ አበረታችሁ። እዚህ ጋር በትልልቁ የተከተፈ ሽንኩርት አለኝ፣ ወረቀት ጋር አለኝ፣ ኮልንጃን፣ ቀርፋ፣ ሄል፣ ሽንኩርት፣ ሳልሳ፣ ባህራት አለኝ፣ ቲማቲም አለኝ። እዚህ ጋር ታጥቦ የተዘጋጀ ዶሮ አለኝ። እዚህ ጋር ደግሞ ጫውና ማጂ አዘጋጅቻለሁ። እዚህ ጋር ሩዜን አጥቤ ዘፍዘፍ ያለው። በመቀጠል ጊደም በዚህ መልኩ ሸቅያለሁ። እንዴት እንደምሰራ ማሳያችሁ ይሆናል። በመጀመሪያ ዘይት እጨምራለሁ። ዘይቴ ከጋለ በኋላ ደግሞ ሽንኩርቱን ጨምር ይሆናል። ተከታተሉን። በነገራችን ላይ ላይሞን አስወት መግባት ነበረበት፣ ግዴታ ነበረ፣ ግን የለኝም። በሚያሳዝን ሁኔታ ምንም ማድረግ አልችልም። ባሉኝ ግብአቶች እሰራለሁ። አሁን ዘይታችን ግሏል። ሽንኩርቱን እንጨምራለን። ይሄው ሽንኩርታችን በዚህ መልኩ እያረረች ነው። በነገራችን ላይ አላረረው። ሽንኩርቱ እንደዚህ ገባ ሲለው በኋላ ሩዙ ምርጥ ሩዝ ይሆናል ማለት ነው። አሁን እንግዲህ ዶሮአችንን እንከታለን። ዶሮና ሽንኩርቱ በደንብ መዋሃድ አለበት። ቀጣይ ባህራት ሰፊያ አጥበነዋል። አጥቤና ያዘጋጀሁት ጨምራለሁ። ሌሞናሱ ወደ አለመኖሩ ተናግጃለሁ። ምንም ማድረግ አልችልም። እንደዚህ በደንብ ካዋሃድ ነው በኋላ ትንሽዬ ቲማቲም እንጨምራለን። አሁን የዶሮ ከለር ቀየር ብሏል። ጨመርኩኝ በኋላ አዋህደዋለሁ። ማጁን ነጭ ሽንኩርት እዚህ ጋር ማጂ፣ ኩርኩም፣ ባህራት ሰሂያ በአንድ ቀላቅዬ ማነው ባህራት መሸከል ቀላቅያለሁ። በአንድ ላይ ጨምራለሁ። አዋህደዋለሁ። ጨው ቅድም ያሳዩዋችሁ ያኛውን ጨው ነው። አማኔ ምግብ ላይ ይሄን ነው የምጠቀመው። በዚህ መልኩ ተከሽናለች። አሁን ምንድነው ብቻ ለቅም እንከድነዋለን። ሱፌራ አሁን የሞቀ ውሃ ጨምራለሁ። የፈላ ውሃ በዚህ መልኩ። ከዛ ይሄ አዝግ የሆነ ብረት ድስት አለ፣ እንከድነዋለን። እንደዚህ አድርገን ከደን ነው። ከዛ መሐከም የሚለው ላይ እዚህ ጋር መሐከም የሚለው ላይ ነው የምናደርገው። ሱፌራው ተከድኗል ማለት ነው። እዚህ ጋር ደግሞ ያው ድጃጅ ላይ ነው የምናደርገው። ድጃጅ ላይ ካረግን በኋላ ከ13 ደቂቃ በኋላ በራሱ ጊዜ ጃሂዝ ይጠብቀኛል። ከፍቼ ንፍሮዬን መጨመር ነው ማለት ነው። እንግዲህ ስከፍተው ማሳያችሁ ይሆናል። እዚያ ጋር ጉዳጉድ እየታየ ነው። ተፈረጁ፣ ችግር የለም። ይሄው አሁን በዚህ መልኩ ጨረሰ፣ ተጣራ፣ ጮኸ። ያው ስጮህ ስኬ ጋር እሱ ጋርም አልነበርኩም። አሁን ከፍታለን። በዚህ አርገን አሳልፈን መጨረስ አለብን ማለት ነው። ደግሞ በሌላ ተርጉሙት እናንተ እኮ
ሩዛችንን እናጠላለን። ሩዜን በዚህ አድርገን ያለው ሰውየውም ሱፌራው አብቅቷል። ብስሚላሂ ማሻአላህ ሹፉል ጀማል። ሽታው ልነግራችሁ አልችልም። በቃ ሲከፈት ዋው ብስሚላህ። አሁን ከዛ ሩዛችንን እንጨምራለን። እዚሁ ላይ ነው የምጨምረው እኔ እንትን ዶሮውን አላወጣውም። እናንተ ደግሞ አውጥታችሁ ኦቭን ውስጥ ማቅላት ትችላላችሁ ለፍላጎታችሁ። ሁሉም ሴት ይለያያል። አሁን ሩዜን ጨምር ነው። አሁን ሩዜን ጨምሬያለሁ። ውሃው እስኪ ይበቃኛል ያንሰኛል የሚለውን ካደባለኩ በኋላ ያዋለው ስናደባለቅ ተጠንቅቀን። እዚህ ሀገር ዶሮ ኦርጅጅ ናት ደግሞ ብትስብላ ከአቅቷ እንዳትወጣ። በቃ ውሃው በቂ ነው። አሁን እከድነዋለሁ። እንደዚህ ነበር ጨና። እዛ ይችን መልሳታለሁ። መሐከም ላይ ነው ስናደርግ ማድረግ የለብን። እዛ ከተጫን በኋላ እዚህ ጋር በእንግሊዝኛ በአረበኛ ሩዝ ከስንት ደቂቃ 12 ደቂቃ ከ12 ደቂቃ በኋላ እንገናኛለን። ያው ጨመረ መቁጠር እዚህ ጋር እንደዚህ ሲሆን እየሰራ ነው ማለት ነው። እዚህ ጋር ግን እንደዚህ ካላመጣ አስተካክላችሁ አልሸቀላችሁትም ማለት ነው። ይሄንን እንግዲህ ማንኛውንም እንግዲህ ስንጠቀም በጣም መጠንቀቅ አለብን። እጅግ በጣም እዚህ ጋር ይናገራል። ማንበብ ለማትችሉ ከመገፈላችን በፊት በስነ ስርዓት ቼክ ማድረግ ይኖርብናል። እንግዲህ ከበሰለች በኋላ እንገናኛለን። ሩዛችን በስላ ጨርሳለች። አሁንም እንደተለመደው ከዚህ ጋር እንከፍታለን። አሁን እንደዚህ አየሩን በደንብ እስከሚጨርስ እንጠብቃለን። ሪሐ ጀንን ማሻአላህ ሹፉል ጀማል። አላሁ አክበር ያ ጀማልክ ብሎ ማለት ይቺ ነው። በኋላ እንግዲህ ለምግብነት ስናቀርብ ደግሞ ማሳያችሁ ይሆናል። ያሚ ይሻሂ ብስሚላህ ማሻአላህ ተባረከላህ። እንቀምሳለን። ልክ ማቅረቢያ ሰዓቴ እስከሚደርስ ድረስ ከደኛ አስቀምጠዋለሁ እንዳይበርድብኝ። ይህ ሰላጣዬን ሰራሁኝ። እዚህ ጋር ደግሞችን ከነጭ ሽንኩርት ጋር ፊው አረጋታለሁ። ተፈጨች። ወይኔ ጣሪያው ሲያቃጥል ነገሩ ከዘመኑ ኑሯል። ብሶ አያቃጥል፣ እሱ ቢያቃጥል ይሻለናል። ሰርታችሁ እንደዚህ ውጥጥ ተደረጎ ሲበላላችሁ ደስ ይላል። አሁን ተረፈ አይባልም፣ የቃጣቢ ነው። ብልሃና ወለዓፊያ አለ ጉሉበና። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ባዶውንም ትሪ ላሳያችሁ ብዬ ነው በዚህ አጋጣሚ።